ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም ወልድንም አንመለከተውም። መንፈስ ቅዱስም ደግሞ አዎ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበር። ማርያም ከሌለች ሥላሴ የለም የሚለውን ጳጳስ አቅፎ ኦሮሞ ስለሆነ ይሄኛውን ጳጳስ በተዘጋ ቤት ውስጥ ማስቀመጥ ማለት ግልጽ የሆነ የዘር ጦርነት ነው። ይሄ ምንም ጥያቄ የለውም። ምንም ጥያቄ የለውም። በቃ የትኛው የቤተ ክርስቲያን አባት ነው ማርያም ከሌለች ሥላሴ የለም ብሎ ያስተማረ? ኢየሱስ የለም፣ አብ የለም፣ መንፈስ ቅዱስ የለም ብሎ ያስተማረ አትናቴዎስ ነው? አፈወርቅ ነው? አግናጢዮስ ነው? ፖሊካርፕ ነው? ማን ነው ይሄንን ያስተማረው? ስለዚህ አቡነ ገብርኤልን ለብቻ ለይቶ ከሆነ የሚያጠቃው ይሄ የዘር ፖለቲካ ነው። ይሄ እኮ የእምነት ድርጅት እኮ አይደለም። ሲጀመር የእምነት ድርጅት አይደለም። በግልጽ እኮ ነው እየተደረገ ያለው ማለት ነው። ፓትሪያርክ ቢሆኑ የሚመጥኑ ሰው ናቸው። ልንገር፣ ፓትሪያርክ ቢሆኑ አቡነ ገብርኤል ፓትሪያርክ ቢሆኑ የሚመጥኑ ናቸው። እንዲህ አይነት አየው ጽድት ያለ አመለካከት ያለው ወንጌልን በልቶ ማስተማር የሚችል አቋሙን መግለጽ የሚችል ሰው ነው አመራርም ላይ መቀመጥ ያለበት። ነገሮች በወንጌል ምክንያት ተከድነው እንዲቀሩ የሚፈልጉ ሰዎች ይሄ ሪያሊቲ ነው። ሰው እኮ የሚያወራው ነገር ነው። አሁን የምናገረው በግልጽ የዘረኝነት ስራ ነው የተሰራ ያለው። ኢየሱስ ክርስቶስ ከነገድ ከቋንቋ ከወገን ህዝብን ለራሱ ዋይቶ ለአባቱ መንግስት ይወል ከነገድ ከቋንቋ ማለት እኮ ከተለያየ ህዝብ አንዲት ቤተክርስቲያንን ያወጣው። በዚህ ምክንያት ነው የትግራይ ሲኖዶስ ተለይቶ የተቀመጠው። አሁን ማንም በትግራይ ሲኖዶስ ምክንያት ጉዳይ እጁን ማስገባት አይችልም። በሙሉ ተቀንድቦ ተቀምጦ አለቀ። አቋም ማለት ይሄ ነው። አቋም ማለት ይሄ ነው። የትግራይ ሲኖዶስ የአዲስ ሲኖዶስ አውግዟል። በምን? በተክለ ሃይማኖት ተቅማጥ ምክንያት ማለት ነው። የእምነትም አንድነት የለንም የመዋቅርም አንድነት የለንም ብሎ አቋሙን ገልጦ ተቀምጧል። አለቀ። ይሄን ተቅማጥ ይዤ እኖራለሁ ሚል ከሆነ አሁንም የኦሮሚያ ሲኖዶስ ተቋቁሞ መለየት አለበት። በክርስቶስ ደም ላይ የተቀለደ የሚኖርበት ምንም አይነት ምክንያት የለም። በቃ እኔ አሁን መልእክት ማስተላልፈው እዛው ግቢ ውስጥ አፍነው ሰውየውን አንድ ነገር እንዳያደርጓቸው። ስንት አይነት ድራማ ያለበት ቤት ነው። ስንት መተተኛና ደጋሚ የሚዞርበት ቤት ነው። እዛ 4 ኪሎ ያለው ግቢ ሰው እዛ ውስጥ ይቀመጣል። ሊያውም እንዲህ አይነት ነገር ተናግሮ ፍትህ ያስፈልጋል። ከእንደገና ደግሞ ህጋዊ ከለላና ጥበቃ ሊደረግላቸው ይገባል። ሊያጠፏቸው ይችላል። ምግባቸው ሊመረዝ ይችላል። ይሄንን ወቁ። እግዚአብሔር ቢሆንም ሰዎችን የሚጠብቀው ከሰዎች ደግሞ የሚደረግ ጥንቃቄ ያስፈልጋል። ስለዚህ እዛ ውስጥ የሚቆዩ ከሆነ በምን ምክንያት እዛም እንዲቆዩ እንደተወሰነ we have no idea። እኚህ ሰው አንድ ነገር ቢሆኑ ከዚህም በፊት እነዚሁ የዚሁ የዘረኛ ግሩፕ አራማጅ የሆኑ ቲክቶከሮች ሲናገሩ እንደሰማ ነው አመጽ የሚቀሰቅስ ወሬ ሲነዙ እንደነበረው የፈረንሳይና የቄራ የአዲስ አበባ ልጅ ተነሳ እያሉ ሲቀሰቅሱ እንደነበረው ከዚህ ከፍኖተ ጽድቅ ማህበርም ይሁን ከእሳቸውንም የሚመለከት ይሁን በዚህም ጉዳይ አንድ ሰው የሆነ ነገር ቢሆን በዚሁ ምክንያት እንደሆነ እንዲታወቅ ተደብድቦ ተወግቶ አንድ ሰው ቢወድቅ ይሄ የነሱ ስራ እንደሆነ እንዲታወቅ መንግስት እንዲያውቀው። እኚህም ሰው አንድ ነገር ቢሆኑ እዛ ግቢ ውስጥ የነሱ እጅ እንደሆነ እንዲታወቅ እንፈልጋለን። ፍትህ ያስፈልጋል። ቤዛችን አልፋና ኦሜጋ
የነበረው ያለውና የሚኖረው ኢየሱስ ክርስቶስ ይባላል። እኒህ ሰው ግን ተረባርበው የመጣባቸው ኦሮሞ ስለሆኑ ሌላ ምንም ነገር የለም። ፖለቲካ አልተናገሩም፣ ዘራቸውን አልጠቀሱም። ቤዛ ነው ኢየሱስ ነው ያሉ። ወደድክም ጠላ በቋንቋቸው መሰባበር እንደውም ደስ ይላል የሚናገሩት አማርኛ። አላህ ቤት እንዲህ አይነት አባት ነው የሚፈልገው። እኒህን ባገኝ ይሳለማል። ማቲያስ የሚባል ሌባ በህዋት የተቀመጠን ጳጳስ ከማረክ እኒህን አምጥቶ ነው ቁጭ ማለት። በቃ ሌብነትን ያጠፉታል፣ ውሸታምነትን ያጠፋሉ። እውነተኛውን ክርስትና እኔ ክርስቲያን ኦርቶዶክስ ነው። ማርያምን አላንቋሸሹ፣ ማርያምን አልተሳደቡ። ቤዛችን የሞተልን ኢየሱስ ነው ያሉ እና ምን ያድርጉ? ይዋሹ። እንዳንተ ማርያም ቤዛ ናት ታማልዳለች ምናምን እንደምትለው ማርያም ተሰቅላለች ብለን እንመን ነው? ለኛ ተሰቀላለች ብለን እንመን? መጽሐፍ ቅዱስ የማይለው ልጁ ያላለው አማኑኤል ያላለው አማኑኤል ብቻ የሰው ልጆች ሁሉ የክርስቲያኖች ሁሉ መመኪያ ኢየሱስ ክርስቶስ ነው። ወደድክም ጠላህም እውነተኛ መንፈስ ቅዱስ ያለው ሰው መጥቶ ሲገልጠው ለመደበቅ መጣጣር አያስፈልግም። ክርስቲያን ከሆንክ ደግፍ። ቤዛችን አልፋና ኦሜጋ የነበረው ያለውና የሚኖረው ኢየሱስ ክርስቶስ ይባላል። እኒህ ሰው ግን ተረባርበው የመጣባቸው ኦሮሞ ስለሆኑ ሌላ ምንም ነገር የለም። ፖለቲካ አልተናገሩም፣ ዘራቸውን አልጠቀሱም። ቤዛ ነው ኢየሱስ ነው ያሉ። ወደድክም ጠላ በቋንቋቸው መሰባበር እንደውም ደስ ይላል የሚናገሩት አማርኛ። አላህ ቤት እንዲህ አይነት አባት ነው የሚፈልገው። እኒህን ባገኝ ይሳለማል። ማቲያስ የሚባል ሌባ በህዋት የተቀመጠን ጳጳስ ከማረክ እኒህን አምጥቶ ነው ቁጭ ማለት። በቃ ሌብነትን ያጠፉታል፣ ውሸታምነትን ያጠፋሉ። እውነተኛውን ክርስትና ምዕመናኖቹ ሲደፈሩ የት ነበር? ሰው ሲታረድ የት ነበር? እስኪ ተናገር። ማንን ነው እየታረዱ? ታዲያ የት ነበራችሁ? የት ነበራችሁ? እዚህ ለንደን መጥተህ ገንዘብ ልትሰበስብ ነው? ምንም የፈጠረ መድኃኒዓለም ህዝቡ ሲጨፈጨፍ የት ነበር? የት ነበረ ህዝቡ ሲጨፈጨፍ? የት ነበረ ህዝቡ ሲጨፈጨፍ? ቤተ ክርስቲያን የምታውቀው መቼ መጣ? ሻማ አብርተሃል? ትስቃለህ አይደለ? ህዝብ እየሞተ ትስቃለህ። ህዝብ እየሞተ ትስቃለህ። በኮታ ነው የተሾሙት አይደል? በኮታ ነው የተሾመው። ኦፍ ኮርስ ጥያቄ ለምን አይጠይቃም? ጥያቄ መጠየቅ ትችላለህ። አትንካኝ፣ ትቀረጻለህ። ምንም እግዚአብሔርን ብታውቁ እግዚአብሔር ልጆች ሲጨፈጨፉ ትቆሙ ነበር። በኮታ የገባችሁ ሲኖዶስን ህጓን ያፈረሳችሁ ዘረኞች ነገ ኢትዮጵያን አታገኟትም። ነገ ኢትዮጵያን አታገኟትም። አማራ እየሞተ ነው ዛሬ። ይሄን አትቃወሙ። እግዚአብሔርን ብታውቅ ኖሮ ልጆች ሲጨፈጨፍ ትመጣ ነበረ። ኖ ሁለት የብፁዕነታቸውን ሹመት አስመልክቶ በተለያየ የብዙሃን መገናኛ ዘዴዎች እየተላለፈ የሚገኘውን የጥቂት ግለሰቦች የዘለፋ አጀንዳን በተመለከተ ሀ የኮታ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል እሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። የብፁዕነታቸው ሹመት
የብልጽግና ጳጳስ ናቸው በሚል አባባል የሀገሪቱን ጠቅላይ ሚኒስትር ስም በመጥቀስ የኦሮሚያ ክልል መንግስት ፕሬዝዳንት ስም በግልጽ በመጥቀስ የኦሮሞን ሕዝብ መብት በሚነቅፍና ወደ አላስፈላጊ ጥላቻ ሊያደርስ የሚችል ሁከትና ቅስቀሳ ላይ የተሰማሩ ግለሰቦችና ቡድኖች ከዚህ እኩይ ድርጊታቸው እንዲቆጠቡ የሚመለከተው የመንግስት አካል እንዲያስቆምልን እንጠይቃለን። የብፁዕ አቡነ ገብርኤል ሹመት ጽንፈኞች እንደሚያራግቡት ሳይሆን የቤተ ክርስቲያኒቷ ሕግና ስርዓት በሚፈቅደው መሰረት ዕውቀታቸው፣ ብቃታቸውና ክህሎታቸው ተመዝኖ እና ተለክቶ ከሀገረ አሜሪካ መጥተው የተሾሙ ናቸው እንጂ በኮታ አሰራር አልተሾሙም። ኮታ የሚል አባባልም ቢሆን የቤተ ክርስቲያኒቷን ታሪክ የማይገልጽና የኦሮሞን ተወላጅ የማይወክል በመሆኑ በዚህ አጋጣሚ በመንፈስ ቅዱስ አሰራር የምትመራዋን ቅድስት ቤተ ክርስቲያናችንን የነቀፉ መሆናቸውን ተገንዝበናል። ከዚህ ጭፍን ዓላማና አስተሳሰባቸው እንዲቆጠቡ እንመክራለን። ሶስተኛ፣ የሃይማኖቱ ተቆርቋሪ ነን ባዮች በአሁኑ ሰዓት በሚያሰራጩት በበለጠ ከአሁን ቀደም ስለተፈጸሙት ግልጽ የሆነ የዶግማና የቀኖና ጥሰት ማለትም በቅብዓት ፓትርያርክ እስከ መሾም ሲደርሱ በአንዳንዶች አባቶች ኢየሱስ አማላጅ ነው ሲባል የአህያ ሥጋ መብላት አያረክስም፣ ሌሎችም ደግሞ በብፁዕነታቸው የሹመት ደረጃ ያሉ ያለ ድንግል ማርያም መንፈስ ቅዱስ አይወርድም፣ ወልድም የለም፣ አብንም አናየውም ሲሉ ከዚህ የከፋ የዶግማ ጥሰትና ኑፋቄ አለመኖሩ እየታወቀ ለምን ዝም እንዳሉ ግልጽ ባይሆንም ብፁዕ አቡነ ገብርኤል ዕለተ ዓርብን አስመልክተው በሰጡት ትምህርት ላይ ብቻ ለምን ተተኮረ የሚለው ሐሳባቸው ደማዊ ማንነታቸው ላይ ያተኮረ ጥላቻ መሆኑን በግልጽ ያሳያል።